ሰላም ሰላም ወደ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ በዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ልክ ቪዲዮን ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እና ሳምንቱ እንዴት ሄደላችሁ? ዛሬ ቅዳሜ ነው። ቅዳሜ እንዴት ነበር ዶቼ? አሪፍ ነበረ። ፈታ አላችሁ? የምራም ቅመሞች ወጣ አላችሁ? እኔ ያለሁላችሁ ያው የምራም ስራ ታውቃላችሁ። ውይ ዛሬማ ያው ስራ በዝቶብኝ በቃ ቪዲዮ ትንሽ ስራ ብዬ መጥቼ ነው ከፈል ቁጭ ብዬ ነውና ውዶቼ። እስቲ ወደ ዛሬ ቪዲዮ ስገባ ውዶቼ ምናኛው መሰላችሁ እነ ዳኒና ጽጌን ቪዲዮ አይቼ ነውና እስቲ በእነሱ እንትን ላይ ምን አስተያየት ትሰጣላችሁ? በእውነት በጣም ነው የገረመኝ ዛሬ ማለት ነው። ምን አየው ዳኒን ሁለቱም በጠፊ አጥጥተውት ሄዱ። እናንተ ምን ትላላችሁ? የማጥፋት ነው ትላላችሁ? እና ወዶች በጠፊ በለውት ሄዱ ማለት ነው። ማአትሉ ጽጌና ያቺኛዋ ማናት ማናት የምትባለው የሱ የዳኒ እርጉዝ ነኝ ምናምን መትለው ማለት ነው። አልገረማችሁ? ጽጌ በጥፊ ማለቷ እንዴት ደስ እንዳለኝ። ለምን በጽጌ ላይ እንዴት እንደዚህ ያደርጋል ማለት ቀለበት አሰረ። ከዛን ግን እናንተ እውነት ይመስላችኋል? እኔ ግን በፍጹም እውነት መስሎ አልታየኝም። ምክንያቱም እንዴት እንደ ትላንትና ቀለበት አላረግም ማለችው። ከዛም በሶስተኛው ቀን ይቅርታ ስትለው ጽጌ እሱ ደግሞ ኖ አለና በስንተኛው ቀን ለዛችኛው ቀለበት አረገ። ከዛ እቺ ደግሞ አሁን ተመልሳ መጣ እርጉዝ ነኝ አለች። እንዴ ባንዴ ነው እንዴ? እና ገርሞኛል ነው ዱርቺ። እናንተ ምን ትላላችሁ ልላችሁ ፈልጌ ነው። እኔ ግን የምር በጣም ነው የገረመኝ። እና ጽጌ ግን ማለት ነው ዛሬ በጣም ነው እንትን ያስደሰተችኝ። ለምን ካላችሁ እንኳን መታችሁ እንዴ። እስቲ እናንተስ ብትሆኑ በጽጌ ቦታ እነሱ አይ ዶንት ኖ ፊልምም ሊሆን ይችላል፣ ድራማም ሊሆን ያኔ እንደ ድራማ እየሰሩም ሊሆን ይችላል፣ ወይም እውነተኛም ሊሆን ይችላል። ግን ይህ ነገር ለእናንተ ትምህርት ነው። በተለይ ለሴቶችም ያኔ ለወንዶችም እናንተስ ብትሆኑ በእናንተ ህይወት ይሄ ነገር ቢሆን ምን ትላላችሁ? ምን ታረጉ ነበረ? ግን እኔ የምር የእውነት መስሎ አልታየኝም። ግን ዛሬ ትንሽ በጥፊ ሲያንቦጫርቁት እውነት መሰለኝ። ወይስ ለፊልምን በጥፊ የእውነት ይመታል? ምን ትላላችሁ ውዶቼ? የምር እና ውዶቼ ልላችሁ ፈልጌ ነው። እና በጣም ነው የምወዳችሁ። ላይክ ማድረግ ደግሞ ቪዲዮን እንዳትረሱ። እወዳችኋለሁ። በሉ ቻው ቻው።